ዛሬ ደግሞ ምን ሆንክ ነው አይንህን ጨፍነ ቢራ የምትጠጣው? ምን ባክሽ ዶክተር መጠጥ የሚባል ነገር እንዳታይ ብሎኝ ነው። አበሻ ማለት እኮ እየቦጨቀ ልክ አንተ ስትመጣ እድሜህ ረጅም ነው ስናነሳህ መጣህ የሚል ህዝብ ነው። የኑሮ ውድነት በዚህ ከቀጠለ ባል ሚስቱን መች ነው አግብተሽ ከቤት የምትወጩ ማለቱ አይቀርም። እነዚህ ያያችኋቸውን ቪዲዮ ጀነሬት ያደረኩት ምንም አይነት ክፍያ ሳልከፍል ሙሉ በሙሉ በነፃ ማለት ነው። ይህም የሚቆየው ለሳምንት ወይ ደግሞ ለወሮች ሳይሆን ለተከታታይ 15 ወራት ምንም አይነት ክፍያ ሳልከፍል በነፃ ጀነሬት ማድረግ እችላለሁ ማለት ነው። ግን ያው ይህ አገልግሎት አቬሌብል የሆነው እኛ ሀገር አይደለም፣ ዩኤስ ላይ ነው። የዩኤስ ተማሪ መሆን አለብን። ስለዚህ ይህንን ሁላ እንዴት ባይፓስ እንደምናደርግ ማሳያችሁ ይሆናል ማለት ነው። እዚህ ቪዲዮ ላይ ቀጥታ ወደ ቪዲዮ እንልባ። ስለዚህ መጀመሪያ የምንሄደው ወደ ጉግል ነው። ከስር ዲስክሪፕሽን ላይ የመጀመሪያ ያስቀምጥኩላችሁ ሊንክ በመጫን ወደ ክሮም ትገባላችሁ። ልክ እሱን ኢንተር ካረጋችሁ በኋላ እንደዚህ የሚል ነገር ይመጣላችኋል ማለት ነው። this account is not eligible for Google AI Pro ሚል ይመጣላችኋል ማለት ነው። ይሄ ማለት ምንድነው? እናንተ እየተጠቀማችሁበት ያለው የኢትዮጵያን ሰርቨር ነው። ስለዚህ ይሄ ሲስተም ደግሞ አቬሌብል የሆነው ለአሜሪካ ብቻ ነው። ስለዚህ እኛ መጠቀም ያለብን አሁን በቪፒኤን ነው ማለት ነው። ስለዚህ አሪፍ ቪፒኤን እኔ ብዙ ፍሪ ቪፒኤኖችን ሞክሬያለሁ፣ ግን ብዙዎቹ እየሰሩልኝ አልነበረም። ከሰሩልኝ ውስጥ ግን አንዱ የኦፔራ ብሮዘር ቪፒኤን ነው። ፔድ ሰርቪስ ነው፣ ግን 7 ዴይ ፍሪ ትራያል ስላለው እንሞክርበታለን ማለት ነው። ከዚህ በፊት ሞክሬ ስለሰራልኝ አሪፍ ነው። ወደ ኦፔራችን እንገባና እቺ ቪፒኤን የምትለዋን አክቲቭ እናረጋታለን ማለት ነው። እኔ ከዚህ በፊት ሁሌ የምጠቀምበት ስለሆነ ቪፒኤን ፕሮን ኦልሬዲ አክቲቭ አድርጌዋለሁ። ግን እናንተ ከከበዳችሁ ኮሜንት ላይ ንገሩኝና ቀጣይ ቪዲዮ መሰራላችሁ ይሆናል ማለት ነው። ግን በጣም ቀላል ነው ስቴፑ። ለ7 ቀን ክሬዲት ካርዱ አይቆርጥባችሁም። ለ7 ቀን ብቻ ፍሪ የሆነ ሰርቪስ ይሰጣችኋል ማለት ነው። ስለዚህ እሷን አክቲቭ እናደርጋለን። ዩናይትድ ስቴትስ መሆኑን ቼክ ማድረግ አለባችሁ። ኦኬ አሁን ኮኔክት ሆኗል ማለት ነው። ስለዚህ እናንተ ነገር ማወቅ ያለባችሁ ደግሞ ክሮም የጉግል እንደሆነ ይታወቃል። ስለዚህ ክሮም ላይ በጣም ሴኪዩር ናቸው። ብዙ የሚያውቁበት መንገድ ስላለ አሁን ራሱ ኢቨን ድጋሚ ብሞክረው ክሮም ላይ አይሰራልኝም ማለት ነው። ይሄንን ሪፍሬሽ ባረገው ኢቨን ቪፒኤን ራሱ ኮኔክት አድርጌ ዚስ አካውንት ኢዝ ኖት ኤሊጂብል ነው የሚለው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ኦፔራ ላይ ገብታችሁ ኦፔራን ተጭናችሁ ኒው ፕራይቬት ዊንዶ የምትለዋን ትጫናላችሁ ማለት ነው። ኒው ፕራይቬት ዊንዶ የሚለውን ከተጫናችሁ በኋላ እዚህ ላይ ሊንኳን ትነካዋታላችሁ። ልክ እንደነካችሁ እንደዚህ አዲስ ኢሜል አስገቡ ይላችኋል ማለት ነው። አዲስ ኢሜል ከፍቶ አሪፍ ነው። ፐርሰናልም ኢሜል እንዳትጠቀሙ። ስለዚህ ክሬት ማድረግ ትችላላችሁ። ክሬት ትሉና ፈርስት ኔም እኔ ኢትዮቪፊክስ ልበለው፣ ኔክስት እለዋለሁ። መንዙን የፈለጋችሁትን አድርጉ። ብቻ ዓመተ ምህረቱ ከ18 ዓመት በላይ መሆን አለበት። ኔክስት እንላለን። ራሱ ይመርጥላችኋል። ኦልሬዲ ትነኩታላችሁ። የተመቻችሁን ፓስወርድ ታስገባላችሁ። ኔክስት ትላላችሁ። ሪከቨሪ ኢሜል አስገቡ እያለ ነው። ስለዚህ ሪከቨሪ ከዚህ በፊት የምትጠቀሙበት ዋናውን ማስገባት ትችላላችሁ። ስለዚህ ኦልሬዲ አካውንታችን አዲሱ ኢሜይላችን ክሬት ሆኗል ማለት ነው። ኮፒ ማድረጋችሁን አትርሱ። ኢሜይሏን ኔክስት ትላላችሁ። ከዛ አይ አግሪ ኮንፈርም። ስለዚህ ኦልሬዲ አሁን አስገብቷቸዋል ማለት ነው። ስለዚህ ጄሚናይ ፕሮ ኢዝ ፍሪ ፎር ዩኒቨርሲቲ ስቱደንት ፎር 15 መንዝ ይላል። ስለዚህ ለ15 ወር ያህል ድረስ በነፃ ጄሚናይ ፕሮ መጠቀም ትችላላችሁ ማለት ነው። ይህንም ላይክ አሁን እየከፈላችሁ የምትጠቀሙበት ቢሆን $19.99 ነው የምከፍሉት ለወር ማለት ነው። ስለዚህ በጣም አሪፍ ነው። ቬሪፋይ ስቱደንት ስታተስ የምትለዋን መጨረሻውን ትነኳታላችሁ። ኢሜል አስገቡ ይላል። ይህን ኢሜል ግን የምታስገቡት ኖርማል ኢሜል አሁን ክሬት ያደረግነውን ኢሜል አይደለም። የእናንተን ፐርሰናል ኢሜልም አይደለም። የምታስገቡት የትምህርት ቤታችሁ ነው። የትምህርት ቤት ኢሜል ማለት ነው። .edu ብሎ የሚጨርስ። ስለዚህ ይህን ከየት ታገኙታላችሁ ነው አሁን ወሳኙ ማለት ነው። ብዙ የአሜሪካ ዩኒቨርሲቲዎች ምን አላቸው? ለተማሪዎቻቸው የራሳቸው ኢሜል ላይ ሊንክ ያደረገ ኢሜል ክሬት ያደርጉላችኋል። እናንተ ደግሞ እሱን አክሰስ ማድረጋችሁ ማለት ነው። ስለዚህ አንድ አማራጭ አለ። እሱ ምንድነው? ሁለተኛ ላይ ያስቀምጥኩላችሁ ሊንክ አለ። ቴምፖራሪ ኢሜል ሚል አለ። እሱን ትነኩትና የትምህርት ቤታችሁን ኢሜል ጀነሬት ያደርግላችኋል ማለት ነው። ስለዚህ ልክ ሊንኩን ነክታችሁ እንደገባችሁ አይ አም ሂውማን ሚሊዮን ትነኩታላችሁ። ከዛ ቬሪፋይ አድርጉ። ይሄንን ቬሪፋይ አድርጉናል። ስለዚህ ኢንተር ዩዘር ነው የሚለው ላይ የምትፈልጉትን የራሳችሁን ስም ተጠቀሙ። እኔ ኢትዮቪፊክስ ልበለው እለውና ይሄ የትምህርት ቤቶች ኢሜል ነው ማለት ነው። ስለዚህ ክሬት እንለዋለን። ልክ ክሬት እንዳልነው ከስር ኢምፒቲ ኢንቦክስ ይለናል። ስለዚህ አሁን እኛ እቺን ኢሜል ኮፒ እናረጋትና እዛው ጉግል ዋን ላይ ተመልሰን ፔስት እናደርጋለን። ቬሪፋይ እንለዋለን ማለት ነው። ከዛ ኢሜል ልክ ያለው ብሎናል። ኢሜሉን ተመልሰን እዚህ ጋር ስናይ ይኸው ኦልሬዲ ልኳል።
ጉግል ላከው። ስለዚህ ቺን ቁጥር እንዲይዝና ኮፒ አድርገን ልሰን እዚህ ጋር ቬሪፋይ እናደርጋለን። ሰሚት እንለዋለን። ከዛ ምን አለ you are eligible for Google AI Pro student discount ይለናል ማለት ነው። ስለዚህ ኮንቲኒው በሉ ይላል። ኮንቲኒው እንለዋለን። ከዛ ፍሪ ትራያል ነው ለ15 ወር ድረስ ነው በነፃ የሚሰጠን። ስለዚህ ፍሪ ትራያል ስታርት እንላታለን ማለት ነው። ምን እያለ ነው? አድ ፔመንት ሜተር ቱ ዘ ጉግል አካውንት ይለናል ማለት ነው። ፔፓልም ሊሆን ይችላል፣ ክሬዲት ካርድም ሊሆን ይችላል። ስለዚህ አድ ካርድ ልትሉታላችሁ። ካርድ እንግዲህ ቀላል ነው ማውጣት። ያው የባይቢትም ሊሆን ይችላል፣ የባይቢትም የቢትኖብም ማውጣት ትችላላችሁ። የሚከብዳችሁ ከሆነ ኮሜንት ላይ ነገሩን ቀጣይ ቪዲዮ መሰራላችሁ ይሆናል ማለት ነው። የቢትኖብ ካርድ ነምበር እናስገባለን ማለት ነው። ከዛ አስገብታችሁ ከጨረሳችሁ በኋላ ሴቭ ምትሏን ትጫናታላችሁ ማለት ነው። ከዛ ሎድ አድርጎ ይጨርሳል ማለት ነው። ስታርቲንግ ሴፕቴምበር 5 2026 ላይ $19 ማስከፈል ይጀምራል ማለት ነው። እናንተ እስከዛ ድረስ ያው ካንስል ማድረግ ትችላላችሁ ኤኒታይም ማለት ነው። ስለዚህ ሰብስክራይብ ትሉታላችሁ። ሰብስክራይብ ያለ ማለት ነው። ስለዚህ ኦልሬዲ ሰብስክራይብ አድርገን ጨርሰናል ማለት ነው። ስለዚህ ጎቱ ጄሚናይ ፕሮ የምትለዋን ትጫናላችሁ ማለት ነው። ይህ አሁን በብር ቢተመን $230 ድረስ በነፃን ይሰጠን ማለት ነው። ስለዚህ አሁን ኦልሬዲ አክሰስ ማድረግ ጀምረናል ማለት ነው። ይሄ አሪፍ ነው። ግን ከዚህ የተሻለ ደግሞ አለ አንድ ፍሎ የሚባል ማለት ነው። ፍሎ ብላችሁ ሰርች ታደርጋላችሁ። ኦር ደግሞ ሶስተኛ ሊንክ ከስር አለ፣ እሱ ጋር ነክታችሁ መግባት ትችላላችሁ ማለት ነው። ጉግል ላብስ ነው ፍሎ ነው የሚባለው። ልክ እሷን እንደነካችኋት ፍሎ የጉግል ሆኖ ሁሉን ነገር ኢሜጅ፣ ቪዲዮ ክሬሽንንም ኦዲዮንም በአንድ ላይ VO3ንም ሁሉንም ያጠቃለለ በአንድ ቦታ ጀነሬት የምታደርጉበት ነው። ስለዚህ ክሬት ዊዝ ፍሎ የሚለውን ትነኩታላችሁ። ሳይን ዊዝ ጉግል ይላል፣ እናንተ ትነኳታላችሁ። ኔክስት ትሉታላችሁ። ዋርዳችሁ ወደ ታች ኮንቲኒው። ስለዚህ ኦልሬዲ ገብተናል ማለት ነው ወደ ቪዲዮ ክሬት ወደ ማድረጊያው ቦታ። የፈለጋችሁትን ነገር እዚህ ጋር በማስገባት ክሬት ማድረግ ትችላላችሁ። እና አሁን የሰጣችሁ ፖይንት ምንድን ነው? 1000 የኤአይ ክሬዲት ሰጥቷችኋል። ይሄ በየወሩ ሁሌ 1000 የሚሰጣችሁ ነው። ይሄ 1000 ክሬዲት ምንድን ነው? አንድ ቪዲዮ ጀነሬት በምታደርጉ ቁጥር አሁን ለምሳሌ VO3 የምትጠቀሙ ከሆነ ይሄ ኦዲዮ ያለበት ማለት ነው 100 ክሬዲት ነው የሚወስድባችሁ ማለት ነው። VO2 ደግሞ ከሆነ 10 ክሬዲት ነው የሚወስድባችሁ ማለት ነው። ስለዚህ አሁን ጀነሬት አድርጌ የሆነ ነገር አሳያችኋለሁ ማለት ነው። ቪዲዮን ጀነሬት አድርጎ ጨርሷል። እስኪ እንዴት እንደሆነ ነው። ሰዎች በምታቅደው እቅድ ካልሳቁ ወይም ካልተገረሙ እቅድ ትንሽ ነው ማለት ነው። ስለዚህ በጣም አሪፍ ቪዲዮ ነው ክሬት ያደረገው። ሲኒማቲክ ነው እንደምታዩት። ኦዲዮ ራሱ ፐርፌክት ኢትዮጵያ የሚያወራ ነው የሚመስለው፣ ምንም ኤአይ አይመስልም። እና አሪፍ ቪዲዮ ነው። እኔ የተጠቀምኩትን ፕሮምፕት የምትፈልጉ ከሆነ እዚሁ ዲስክሪፕሽን ላይ ከስራ አስቀምጥላችኋለሁ። እሱን ኮፒ አድርጋችሁ ቻትጂፒቲ ላይ የተወሰነ ነገር እንዲለውጥላችሁ አድርጋችሁ አክሰስ ማድረግ ትችላላችሁ። ስለዚህ ቪዲዮ ይህን ይመስላል። እስካሁን ድረስ ከተከተላችሁኝ ኦልሬዲ አክሰስ ማድረግ ይችላችኋል ማለት ነው። እና ይህን ይመስላል ቪዲዮ። ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ፒስ።